በቦሌ ኤርፖርት በፊት የነበረው ከ3 ዓመት በፊት የነበረውን ብናይ በእለት የምናስተናግደው መንገደኛ ቁጥር አሁን ካለው በግማሽ የሚሆን ብቻ የነበረ፣ እንደዚሁም በቦሌ ኤርፖርት የነበሩት የኢሚግሬሽንና ዜግነት አገልግሎትም ይሁን ሌሎች አገልግሎት አይነቶች አሁን ያለውን የሚመጥን ያልነበረ። አሁን ባለው ነባራዊ ሁኔታ በኢሚግሬሽን ስናነሳ በሰው ኃይል፣ በማስተናገጃ ካውንተሮቻችን፣ በህግ፣ በአሰራር ማዕቀፎች እንደዚሁም ቴክኖሎጂን ተጠቅሞ አውቶሜትድ ሰርቪስ ከመስጠት አንጻር በርካታ ሪፎርሞችን ማድረግ ችለን፣ በዚህም ሰው በገቢ ይሁን በወጪ መንገደኛ የሚስተናገደው ኢሚግሬሽን ዞን ላይ ከመጣ በኋላ ከዓለም አቀፍ ስታንዳርድ የተቀመጠውን ሰዓት ከሱ ያነሰ ማስተናገድ ችለናል አሁን ባለንበት ሁኔታ። እንደዚሁም ችግር ያለባቸው ጉድለት ያለባቸው መንገደኞች በሚኖሩበት ጊዜ ችግሮቻቸው በፍጥነት እንዲፈታ የኮሚኒኬሽንና ችግርን ማስተናገድ የሚያስችሉ የተለዩ ኦፊሰሮች ተመድበው ችግር መፍታት የሚያስችል ስርዓት ነድፈን ፈጣን አገልግሎት መስጠት የሚያስችል ስራዎች እየሰራ ነው።